በርካታ ሐሳብ አንስተዋል አባቴ። ደርግ የጣለው ኢህአዴግ አይደለም። ደርግን የጣለው ደርግ ነው። ደርግን መጀመሪያ የጣለው ደርግ ነው። ደርግ ገዳይ ባይሆን፣ ደርግ ጨፍጫፊ ባይሆን ማንም ሊጥለው አይችልም። ደርግ ጨፍጫፊና ገዳይ ሆኖ በሁለት እግሩ መቆም ሲያቀተው ኢህአዴግ ደግሞ በዚህ በኩል ሳስቷል፣ በዚህ በኩል ደክሟል ብሎ አመራር ሰጠና ህዝብ ነቅንቆ ከእግሩ ነቀለው። የዚህ ውድቀት ዋነኛ ተጠያቂ ራሱ ደርግ ነው። ደርግን የጣለው ደርግ ነው። ደርግን መጀመሪያ የጣለው ደርግ ነው። ደርግ ገዳይ ባይሆን፣ ደርግ ጨፍጫፊ ባይሆን ማንም ሊጥለው አይችልም። ደርግ ጨፍጫፊና ገዳይ ሆኖ በሁለት እግሩ መቆም ሲያቀተው ኢህአዴግ ደግሞ በዚህ በኩል ሳስቷል፣ በዚህ በኩል ደክሟል ብሎ አመራር ሰጠና ህዝብ ነቅንቆ ከእግሩ ነቀለው። የዚህ ውድቀት ዋነኛ ተጠያቂ ራሱ ደርግ ነው።